የፍቅሮች ሁሉ አውራ የመገለጦች ሁሉ የመጨረሻው መገለጥ እግዚአብሔርን መውደድ ነው። እግዚአብሔርን ስንወድ ግን ራሳችንን በምንወደው መጠን አይደለም። አሁን ስንት ፐርሰንት ሐሳባችን፣ በስንት ፐርሰንት አቅማችን፣ በስንት ፐርሰንት ነፍሳችን እግዚአብሔርን እንደምንወድ እግዚአብሔር ያውቃል። የሁላችን እኩል አይደለም። አንዳንዱ ይሄ ነገሩ እስኪሆንለት ይሄ ነገሩ እስከማይበላሽበት ነው የሚወድ። እግዚአብሔርን የመውደድ ሚስጥር በጣም ጥልቅ ነው እና ምን አለ ጌታ ኢየሱስ? የምትወዱኝ ከሆነ ቃሌ ጥቅስ ልስጣችሁ፣ መውደድን የምታውቅበት ነገር ዮሐንስ 14:15 ብትወዱኝ ትእዛዜን ጠብቁ፣ እኔም አብን እለምነዋለሁ ለዘላለም ከእናንተ ጋር እንዲኖር ሌላ አጽናኝ ይሰጣችኋል። እርሱ ዓለም የማያየውና የማያውቀው ስለሆነ ሊቀበለው የማይችለው የእውነት መንፈስ ነው። ነገር ግን ከእናንተ ዘንድ እንዲኖር በውስጣችሁ ስለሚሆን እናንተ ታውቁታላችሁ። if you love me ሰሬንደር አድርጉ፣ ለእኔ ፈቃድ ራሳችሁን አስገዙ። እንደሱ ማድረግ ስትጀምሩ እኔ ሌላ አጽናኝ እንዲሰጣችሁ ጸልያለሁ። እሱ ዓለም አያውቀው፣ ዓለም አይረዳው። እናንተ ግን ከእናንተ ጋር ስለሚኖር በውስጣችሁ ስለሚኖር ታውቁታላችሁ። ዓለም አይረዳውም። እሱ ዓለም ይስቃል፣ ግራ ይገባዋል፣ ሊረዳውም አይችልም። እናንተ ግን ከእናንተ ጋር ስለሚኖር በእናንተ ውስጥ ስለሚሆን ለዘላለም ከእናንተ ጋር የሚኖር አጽናኛችሁ ስለሆነ እናንተ ግን ታውቁታላችሁ። when you surrender for the will of God አውቶማቲካሊ እግዚአብሔር በመንፈሱ ይባርካል ማለት ነው። እንኪያስ እናንተ ክፎች ስትሆኑ ለልጆቻችሁ መልካምን የምታደርጉ ከሆነ የሰማይ አባት ለሚለምኑት እንዴት አብልጦ መንፈስ ቅዱስን አይሰጣቸው? እግዚአብሔር ለካ ለሚወደው ሰው የሚሰጠው የመጨረሻው ስጦታ መንፈስ ቅዱስ። እግዚአብሔር አብ ራሱ ስለ ኢየሱስ እንደሚወደው የተናገረው መንፈስ ቅዱስ ሲመጣበት፣ የምወደው ልጄ በሱ ደስ የሚለኝ እሱ ነው፣ እሱን ስሙት ያለው መንፈስ ቅዱስ በርግም መልክ ሲመጣበት፣ የምወደው ልጄ መንፈስ ቅዱስ። እግዚአብሔርን መውደድ በጣም ስትጨምር የመንፈስ ቅዱስ ስጦታ በሕይወት እየበዛ ነው የሚሄደው። የሚወዱኝን እወዳቸዋል፣ የሚያከብሩኝን አከብራቸዋል፣ ተክተው የሚሹኝ ያገኙኛል። በእድሜ ዘመናችሁ መሳሳት የሌለባችሁን አንድ ነገር ልንገራችሁ። እግዚአብሔርን የሚወድ ሰው፣ ለእግዚአብሔር ለመኖር እድሜውን ዘመኑን የሰጠ ሰው ስህተቱን እንኳን ብታየው ከሱ ሰውዬ ጋር መጣላት ብትጀምሩ ሁሌ ጊዜ የምትሸነፉ እናንተ እንደሆናችሁ ታውቃላችሁ። በጣም ነው ፌቨር የሚያደርገው እግዚአብሔር ለዳዊት። ልክ እኮ አይደለም ግን እግዚአብሔር ለሚወዱት ሰዎች ፌቨር ያደርጋል። ከሰዓት ጋር ትጫወቱ። እግዚአብሔር ለሚወዱት ሰዎች እግዚአብሔርን በፍጹም ኃይላችን እንወደዋለን፣ በፍጹም ሀሳባችን እንወደዋለን። with all our strength, life, soul, mind እንወደዋለን። እሺ እንቀጥል። እስኪ አንድ ጥያቄ ልጠይቃችሁ። ለምንድን ነው እግዚአብሔርን የምትወዱት? እስኪ እግዚአብሔርን የሚወድ ሰው የማይወድም ካለ ግድ የለም እኔ አልወደውም ብሎ የሚወደው ሰው ግን እስኪ እናቱን የሚወድ አወጣጣችሁ እናንተ ይለያየ። የእናታችሁ ጊዜ ፈጠነ። አሁን አንድ ወንድ አንዷን ሴት በጣም ወዶ እቺ ልጅ ትወዳታለህ ሲባል እንዲህ ነው የሚያወጣው። በጣም ነው እንጂ የሚለው የሆነ ነገር እኮ ስትወድ ባይዞ ስለሱ ነገር ሲወራ በማሽን ሲያየው የደም ዝውውር በጣም ሌላ እንደሆነ ታውቃለህ። ስለምትወደው ነገር ሲወራ የብሬን ሴሎች ራሱ አዳዲስ ነገር ይፈጥራሉ። የምትጠላውን ነገር ሲወራብህ አእምሮ ውስጥ የሆነ የተቋቆረ እንደዚህ አይነት ነገር እኔ በእንትን ስካን አድርገው ሲያሳዩ አይቻልም። እንኳን እግዚአብሔር በራዲዮሎጂ በምናምን ይታያል። የምትወደውና የማትወደውም እያወሩ በጆሮ እያወሩ አይነን ጨፍነው እንትናን ይወዳል እንትናን ይጠላል ሳይንቲስቶች እንደሚሉ ታውቃላችሁ። በደም ዝውውር በኢሞሽን እግዚአብሔር ደግሞ መንፈስህን እኮ ነው የሚያየው። እዚህ አይ ላቭ ዩ ጂሰስ ማለትና ሪል እግዚአብሔርን መውደድ በጣም የተለያየ ነገር ነው። ሰው ፊትን ያለ እግዚአብሔር ግን ልብን ያህል ያለው እኮ ጌታ ስለ ዳዊት በዛ ጊዜ ነው። ኤልያብን ሊቀባ ሲል አንተ መልኩን አይተህ ትከሻውን አይተህ ቁመቱን አይተህ ነው ሰው ፊትን ነው የሚያየው። እኔ ግን ልብን ነው የማየው። እኔን የሚወደኝ እዛ ምድረ በዳ ክራር እየተጫወተ ነው። የኔን ሐሳብ የሚያስቀጥለው እሱ ነው። የእስራኤል ንጉሥ እሱ ነው። ድንኳን የሚሰራልኝ እሱ ነው። ከተማ የሚሰራልኝ እሱ ነው። ዋይ ይወደኛል። እሱ አስቀድሞ ወዶናልና እኛ እንወደዋለን። የሰው ፍቅር እንደሱ ነው። ባይወደንስ አስቀድሞ ሴጣንን እንኳን ወዶ ማን ወዶ ለምን መሰላችሁ? ስለማይወደን አይገርም? አንደኛው ዮሐንስ 4:19 እርሱ አስቀድሞ ወዶናልና እኛ እንወደዋለን። we love because he first loved us በበደላችንና በኃጢአታችን ሙታን በነበረን ጊዜ ከወደደን ከትልቅ ፍቅሩ የተነሳ ከክርስቶስ ጋር ሕይወትን ሰጠን። የማይወደዱትን እኛን ወደደን፣ ከና ኃጢአታችን ወደደን፣ ሙታኖችን ወደደን። ምን አማራጭ ያለን እሱን ከመውደድ ውጭ? ስለወደድ ነው ግን አይደለም የወደደን። በዚህ ምድር ላይም ሆነ በሚቀጥለው በሚመጣው ዓለም እግዚአብሔርን ከመውደድ በላይ ሌላ ትልቅ መገለጥ የለም። እግዚአብሔርን ሙቭ የሚያደርገው የሚያንቀሳቅሰው ነገር ከእምነት የበለጠ ፍቅር ነው አይደል? God is moved by love more than faith. Even faith works by love.
ታውቃላችሁ? እምነታችሁ በፍቅር ነው የሚሰራው ይላል። የእምነት ነዳጅ ራሱ ፍቅር ነው። ስለዚህ እኛ የምንወደው እሱ ስለወደደን ነው። እኛ የምንወደው ስለሚፈውሰን ነው። እኛ የምንወደው ስለሚያበላን ነው። እኛ የምንወደው አምላካችን ስለሆነ ያለሱ ሕያዋን ስላልሆነን የኛ ኮንዲሽናል ነው ፍቅራችን። ስለዚህ የሱ መውደድ ነው እንድንወዱ ያደርጋል። ሰው ሆኖ መጥቶ መሞቱ የእኛን ሞት መውሰዱ በሱ ነው። በጣም መጽሐፍ ቅዱሴን ሳጠና ብዙ የእግዚአብሔርን ሰዎች ኢንተርቪው ሳደርግ በእግዚአብሔር ቤት ከሕፃንነቴ ጀምሬ ሳደግ ያየሁትን አንድ ነገር ልንገራችሁ። እንደ እግዚአብሔር መወደድ የሚወድ የለም። ወደድነው አልወደድነው ጉዳይ የለውም ምናምን የሚሉ ሰዎች ከራሳቸው ነው፣ መጽሐፍ ቅዱሳዊ አይደለም። እግዚአብሔር በጣም መወደድ ይወዳል። ለምን መሰላችሁ? ኔቸሩ ፍቅር ነው። እሱ ራሱ ፍቅር ነው። እንደ እግዚአብሔር መወደድ አትወዱም እናንተ። የሚወዱኝን ወዳቸዋለሁ፣ የሚያከብሩኝን አከብራቸዋለሁ አለ። ስለዚህ ስንወደው ደስ ይለዋል እግዚአብሔር። በጣም ይወዳል በመወደድ። የፍቅር እጦት እኮ ኖሮበት አይደለም፣ ግን ፍቅር ነው። የሱን ኔቸር ሰው ውስጥ ሲያይ ደስ ይለዋል። የሱን ማንነት ሰው ውስጥ ሲያይ ደስ ይለዋል። መወደድ ይወዳል። ቆርኔሌዎስ የሚባል ሰው ነበረ፣ እግዚአብሔርን የሚወድ የእግዚአብሔርን ሕዝብ የሚወድ። ይሄ ወታደር የጣሊያን ወታደር ነው። እግዚአብሔርን ይወዳል፣ የእግዚአብሔርን ቤት ያሰራል። መጡና እግዚአብሔርን የሚወድ የእግዚአብሔርን ቤት የሚያሰራ ሰው አለ፣ መተህ ልትፈውሰው ይገባል። በሰው ልጆች መወደድ ይወዳል እግዚአብሔር። ስለዚህ እኛ የምንወደው ለምንድን ነው? ዛሬ የሆነ ሚስጥር እሰጣቸዋለሁ በጌታ በኢየሱስ። እግዚአብሔርን መውደድ እኮ ለእግዚአብሔር ጸጋ ምላሽ መስጠት፣ ለመወደዳችን ምላሽ መስጠት፣ ለማንነቱ ምላሽ መስጠት እኮ አይደል? መስቀል ላይ ላየነው ፍቅር ምላሽ መስጠት እኮ፣ ላየነው፣ ለዳሰስነው፣ ለጨበጥነው፣ ለቀመስነው ፍቅር ምላሽ መስጠት እኮ ነው እሱን መውደድ። ሮሜ 5:8 ነገር ግን ገና ኃጢአተኞች ሳለን ክርስቶስ ስለኛ ሞቷልና እግዚአብሔር ለኛ ያለውን የራሱን ፍቅር ያስረዳል። ኃጢአተኞች ሳለን በሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለምን እንዲሁ ወዷል። አሁን እንግዲህ የተመልከቱ፣ በእግዚአብሔር መንግስት ውስጥ የመጨረሻው ትልቁ ፓወር ፍቅር ነው ማለት ነው። ሰማይና ምድርን የሚያናውጥ ኃይል ማለት ፍቅር ነው ማለት። የሞተ ማስነሳት አይደለም፣ እውር ማብራት አይደለም፣ ባህር መክፈል አይደለም። እግዚአብሔርን መውደድ አይገርም? እግዚአብሔር የሚደነቅበት ሰው ማለት የሚወደው ሰው፣ እግዚአብሔር የሚንቀሳቀስለት ሰው የሚወደው ሰው፣ ሰማይ አብሮት ባክ የሚያደርግለት ሰው የሚወደው ሰው፣ ብዙ የሚለፋ አይደለም። እንደ ማርታ የሚወደው ሰው በልቡም በሐሳቡም በህልሙም በቅዠቱ በመዝሙሩ በስብከቱ ኑሮ ሁሉ እግዚአብሔር የሆነ ሰው ሰማይ ከሱ ጋር ነው። ሰማይ ብዙ ከሚያገለግሉ ሰዎች ጋር ሳይሆን ብዙ ከሚወዱ ሰዎች ጋር ነው። እግዚአብሔር ፍቅሩን በመንፈስ ቅዱስ በልባችን ያፍስስ። ሰው እኮ ሲወድ፣ ልጆቹን ሲወድ፣ ፍቅረኛውን ሲወድ፣ ቤተሰቡን ሲወድ ኮንትሮል ነው አይደለም የሚያጣው። በቃ ፓወርለስ እኮ ነው የሚሆነው። ፍቅር እኮ ፓወርለስ ነው የሚያደርገው እንጂ ፓወርፉል አይደለም። የራስን ነገር መተው፣ ካንተ በላይ ለሌላ ማሰብ ትጀምራለህ ስትወድ። አእምሮውን ሁሉ የሚቆጣጠር እሱ ነው። የምትወደው ነገር ኮንትሮልድ ነው የምትሆነው። የሚወደኝ ካለ ለጌታ ኢየሱስ መጀመሪያ ራሱን ይካድ፣ ከዛ በኋላ መስቀሌን አላለም፣ የራሱን መስቀል ተሸክሞ ከተለ። ሉዝ ኮንትሮል። ጅላጅል ነው አይደል የሚያደርገው ፍቅር እንጂ ስማርት አያደርግም እኮ ፍቅር። ሞኝ ነው የሚያደርገው ፍቅር። ፍቅር በሰዎች ዘንድ ስማርት ሆነ እንድትታይ አያደርግም፣ ሞኝ እንድትሆን ነው የሚያደርገው። ስራ ፈት የሆንክ እስኪመስል ድረስ ነው የሚያደርገው። ለካ ፍቅር ነው የእግዚአብሔር ፓወር በአንተ ውስጥ እንዲሰራ ከእግዚአብሔር ጋር ኢን አላይመንት የሚያስገባ ፍቅር። የእግዚአብሔር ሐሳብ፣ የእግዚአብሔር ፕሮግራም ወደ አንተ እንዲመጣ ተምዘግዝገው እንዲመጣ እንደ ማግኔት የሚስበው ለካ እግዚአብሔርን መውደድ ነው። እግዚአብሔርን መውደድ ከእግዚአብሔር ይልቅ ለአንተ ነው የሚሰራው። እግዚአብሔርን የሚወድ ሰው፣ በፍቅር በኃይል የሚመላለስ ሰው ሱፐር ሂውማን። ለካ እግዚአብሔር ሳምራዊቷ ሴት ጋር ግድ ያለበት ስለምትወደው፣ ዘኪዮስ ቤት የገባው ስለሚወደው። እግዚአብሔርን የሚወዱ ሰዎች ጌታ ማለፍ አይችልም። ምኩራብ የሰሩለት፣ ቤት የሰሩለት፣ ያመለኩትን ማለፍ አይችልም። እግዚአብሔር ከሚወደዱ ነገሮች አንዱ መሆን አይፈልግም። ዋናው ነው መሆን የሚፈልገው። ሞኝ አይደለም። ጌታ ሆይ እንደወደድ እርዳኝ እባክህ። በቃ የፈለግከውን ነገር ውሰድና አንተን የመውደድ ጸጋ ጨምርብኝ። አይኔን ከፍተህ እንደወድህ አድርገኝ። ስወድህ እታዘዝሃለሁ፣ ስወድህ አገለግልሃለሁ፣ ስወድህ ለአንተ ብቻ እኖራለሁ፣ ስወድህ የተፈጠርኩበትን ዓላማ ሙሉ በሙሉ ጨርሼ ከዚህ ምድር ሄዳለሁ። ራሴን ከመውደድ እድናለሁ፣ ከጊዜያዊ ፕሌዥር ወጣለሁ። እግዚአብሔርን የሚወድ ሰው አገልግል፣ ቸርችና ብለህ አትለምነውም። ከቸርች ውጣ ብለህ ነው እንጂ የምትለምነው። ከኔ ውጭ ሌላ አማልክት እንዳይኖር። እኔ ቀናተኛ አምላክ አልወድም ሌላ ሰው ስታመልኩ።
ፍቅር አይቀናም የሚለውን ፓርት ነው እሱ ቦታ ሲተረጉም የሆነ ችግር ያለው ይመስለኛል። የእግዚአብሔር ቃል ችግር አለው እያልክ ነው ትሉኝ ይሆናል። እግዚአብሔር እኔ ቀናተኛ እሱ ቀንቶ እናንተ አትቅኑ አይልማ። እግዚአብሔር ምን አይነት አምላክ እንደሆነ ልንገራችሁ። ሌላ አማልክት አያውቅም እግዚአብሔር። ሌላ ነገር ከሱ የበለጠ እንድንወድ አይፈልግም። እሱን ግን ከምንም በላይ ከወደድነው የመጀመሪያ ስጦታው መንፈስ ቅዱስ ነው። የሚወደኝን አለ ጌታ ኢየሱስ አባቴ ይወደዋል፣ ወደ እርሱ እንመጣለን፣ በዚያ ቤትም መኖሪያ እናደርጋለን። ሌላ ቦታ ደግሞ ይላል የሚወደኝን ራሴን እገልጥለታለሁ። I will manifest myself። መቃብር ቦታ እኮ ነው ለማርያም አላት ፍቅሯ ያለ ጊዜው እንዲገለጥ። እውነቱን ልንገራችሁ አይደል እነዛ የኤማውስ መንገደኞች ኢየሱስን በጣም የሚወዱ ናቸው። ተከተሉት፣ ይቤዠናል ብሎ አመኑት። ከሱ ጋር በቃልና በስራ ብርቱ መሆኑን ያውቃሉ። በቃ ሁሉን ነገር ትተን ተከተል ነው ያሉ እውነታቸው ነው። እዛ ኢየሱስ ተሰቅሎ ሲሞት አይ በቃ ተነስቷል ተብሎ ራሱ ተነግሯቸው አይ በቃ አሁን ይቅርብን እኛ እንደዚህ ይሞታል ብለን አይደለም፣ እኛ ይቤዠናል እስራኤልን ይቤዣል ብለን አስበን እንጂ በቃ ብለው ባልና ሚስት ሊሆኑ ይችላሉ። አንድ ቤት ነው የገቡት። እየሄዱ እያለ ኢየሱስ ተገለጠላቸው። አሜን። ወዴት ነው የምትሄዱት? ምን ሆናችኋል? ጠውልጋችኋል፣ ያዘናችሁ ትመስላላችሁ። ዜር ኤኒ ፕሮብለም ሲላቸው እንተ ደግሞ አልሰማም እንዴ? በቃልና በስሩ ብርቱ የነበረ ነብይ፣ እውነተኛ ነብይ ሞተ እኮ። እናንተ ደግሞ አላነበባችሁም እንዴ ይላቸዋል። አላወቁትም። ከሞት የተነሳውን እንዲህ በቀላሉ ማወቅ አይቻልም። ሲነግራቸው ውስጣቸው መቃጠል ጀመረ። እየተንተከተኩ ነው የደረሱት። ሲደርሱ አይ አንተማ ጌታችንን ቃል ነግረህን አትሄድም ታድራል አይ አላቸው። ግድ ብሎ እጁን ይዞ ጠምዝዞ አስገቡት። እንጀራ ቆርሶ ሲሰጣቸው ኢየሱስ ይወዱታል። ዘመናቸውን ሰጥተውታል፣ እድሜያቸውን ሰጥተውታል፣ ሁሉ ነገራቸውን ሰጥተውታል። አዝነው ሲሄዱ ሊተዋቸው አይተዋቸው፣ ይመልሳቸዋል ወደ ዴስቲኒያቸው። አሜን። በዚህ ዘመን በእድሜ ዘመኔ እግዚአብሔርን እንደሚወዱ ሰዎች እድለኞች አይቻላል። እግዚአብሔርን የሚወድ ሰው የሚያክል እድለኛ እዚህ ፕላኔት ላይ የለም። ከሀገር መሪ የበለጠ፣ ከሀብታም ነጋዴ የበለጠ፣ ብዙ ትምህርት ከተማረ ሰው የበለጠ፣ ብዙ ሌጋሲ እዚህ ምድር ላይ ከተከለ ሰው የበለጠ እግዚአብሔርን የሚወድ ሰው ይበልጣል። እግዚአብሔርን ለመውደድ ደግሞ ዲግሪ አያስፈልግም። ባንክ ላይ ብዙ ሚሊዮን ገንዘብ አያስፈልግም። ጾታ አይታይም። የትምህርት ደረጃ አይታይም። አንዳንድ ሰዎች ከእግዚአብሔር ጋር ሲከራ እግዚአብሔር ሆይ አንተ አለህ አይደል እንዴት አትፈርድም ምናምን ቢሉትን እግዚአብሔር አይጠላቸውም። በነገራችን ላይ በእግዚአብሔርነቱ አምነው ጀስቲስ እየጠየቁ ስለሆነ ደስ ነው የሚለው። ጌታ ሆይ እንደወደህ እርዳኝ፣ ስወድህ በጌታ ደስ ይበልህ። የልብህንም መሻት ምን ያደርጋል? ይሰጥሃል። Delight yourself into the Lord and he shall give you the desires of your heart. When God becomes your delight, የደስታ ምንጭ እግዚአብሔር ሲሆን፣ ሜዲቴሽን እግዚአብሔር ሲሆን፣ የልብን ሐሳብ የተቆጣጠረው እግዚአብሔር ሲሆን፣ መሻት ያንኳኳ ነው መጥቶ ፓኬጅ ነው የሚመጣው። አሁን ውጭ ሀገር ደስ ሲል፣ አሁን እኛ ሀገርም ተጀምሯል ነገር። ኦንላይን ታታታታ አድርገው ኦርደር ታደርጋለህ። ኳኳኳ መቀበልን ፈርም ይባላል። ካርቶን ተረድሯል በ10 ደቂቃ። እግዚአብሔርን ስትወርድ ካርቶኑን ያዛቸዋል መላእክቶች በጠቅላላ። በእግዚአብሔርን በመውደድ ብቻ የሚሄዱ በሽታዎች አሉ ከኛ ውስጥ። ከመስመር ያለፈ ዲፕሬሽን እኮ እግዚአብሔርን ካለመውደድና ራስን በጣም ከመውደድ ይመጣ። እግዚአብሔርን ስትወድ ዲፕረስድ መሆን አትችልም። አሁን አንዳንድ ዶክተሮች እያዘኑብኝ ነው። ብዙ ነገሮች ነው የምትሉት እናንተ። Delight yourself into the Lord. He will give you the desire of your heart. በጌታ ስትደሰት እግዚአብሔር ልብ ውስጥ ገብቶ እየፈለክ እንዳለ ይሰጣል። ዳዊት ለዚህ ማሳያ ነው። አቤቱ ጉልበቴ ሆይ እወድሃለሁ፣ እግዚአብሔር አለቴ፣ አምባዬ፣ መድኃኒቴ፣ የምታመንበት ኩራቴ እወድሃለሁ። እኛ ዛሬ የምንዘምረው መዝሙር በጠቅላላ የዳዊት እኮ መዝሙሩ የሆነ መዝሙሮች ሰምቶ የሆነ ሲዲ ከፍቶ ምናምን የሰማው የለም። ቸርች ሄዶ ዝማሬ የሰማው የለም። ከልቡ ነው ለእግዚአብሔር የተቀኘው። እግዚአብሔር አለቴ፣ አምባዬ፣ መድኃኒቴ፣ የምታመንበት እወድሃለሁ ጌታ ሆይ። ሳሙኤል ቀንድህን ዘይት ሞልተህ ቶሎ በል ሂድልኝ፣ እሰይ ቤት ሂድልኝ፣ እዛ የሚቀባ ቅባት የሚገለበጥበት ልጅ አለ። ማን ነው እሱ? የእስራኤል ንጉሥ ነው። ለምን? ለስንት ዓመት? ለዘላለም። እግዚአብሔር ሰለሞንን አይደለም ለዘላለም የሚያውቀው ዳዊትን። ዳዊት በሰለሞን ብለሲንግ ውስጥ የቀጠለ፣ ሰለሞን በዳዊት ብለሲንግ ውስጥ የቀጠለ እንጂ እግዚአብሔር ሰለሞንም በነገሰ ጊዜ የእስራኤል ንጉሥ ዳዊት መሆኑን ነው የሚያውቀው። ጌታ ኢየሱስም ሲመጣ ዳዊት የእስራኤል ንጉሥ። ሃሌሉያ። ዛሬ የሆነ ሰው የፍቅር መገለጥ ይገባበታል። ሮሜ 8:28 ሁላችን የምንለው ነው። ይሄ ቦታ ግን ስለ እግዚአብሔር ፍቅር ነው የሚያወራው። እግዚአብሔርን ለሚወዱት
እንዳትረሱ። እግዚአብሔርን ለሚወዱት እንደ ሐሳቡ ለተጠሩት ነገር ሁሉ ለበጎ። አዲሱ ትርጉም ነገር ሁሉ ተያይዞ ለበጎ። እግዚአብሔርን ለሚወዱት እንደ ሐሳቡ ለተጠሩት ነገር ሁሉ እየተያዘ ለበጎ ግጥምጥምጥም ይላቸዋል። የሞተው ይልቁንም ከሙታን የተነሳው በእግዚአብሔር አብ ቀኝ ያለው ደግሞ ስለኛ የሚማለደው ክርስቶስ ኢየሱስ ነው። ከክርስቶስ ፍቅር ማን ይለየናል? መከራ ወይስ ጭንቀት ወይስ ስደት ወይስ ረሃብ ወይስ ራቁትነት ወይስ ፍርሃት ወይስ ሰይፍ ነውን? ትላንተ ቀኑን ሁሉ እንገደላለን፣ እንደሚታረዱ በጎች ተቆጠርን ተብሎ እንደተጻፈ ነው። በዚህ ሁሉ ግን በሏ ከአሸናፊዎች እንበልጣለን። አሁን ከዚህ ቀጥሎ ያለውን እንግዲህ አንብቡ። ሞት ቢሆን ድምፃችሁን ከፍ አድርጉና ሞት ቢሆን ሕይወትም ቢሆን መላእክትም ቢሆን ግዛትም ቢሆን ያለውም ቢሆን የሚመጣውም ቢሆን ኃይላትም ቢሆን ከፍታም ቢሆን ዝቅታም ቢሆን ልዩ ፍጥረትም ቢሆን በክርስቶስ ኢየሱስ በጌታችን አለ እግዚአብሔር ፍቅር ሊለየን እንዳይችል ሐዋርያው ጳውሎስ ሚስጥሩ ያለው እዚህ ጋር ነው። ሞት ቢሆን ሕይወት ቢሆን መላእክት ቢሆኑ ግዛት ቢሆን ያለው ቢሆን የሚመጣው ቢሆን ልዩ ፍጥረት ቢሆን በጌታችን በኢየሱስ ክርስቶስ ካለ ከእግዚአብሔር ፍቅር ሊለየኝ እንዳይችል ተረድቻለሁ፣ ገብቶኛል። ሞት ቢሆን ሕይወት ቢሆን ግዛት ቢሆን ያለው ቢሆን ምን ቢሆን ገንዘብ ቢሆን አገልግሎት ቢሆን ምን ቢሆን እዚህ ውስጥ የፈሰሰ ፍቅር አለ። ከዛ ሊለየኝ እንዳይችል አንደኛ ቆሮንቶስ 2:9 ሁላችን የምንለው ነው። ዓይን ያላየው ጆሮ ያልሰማው በማንም ልብ ያልታሰበው እግዚአብሔር ለሚወዱት ያዘጋጀው ተብሎ እንደተጻፈ። ዓይን ያላየው ጆሮ ያልሰማው ምን ሆነው ነው እነዛ ሰዎች ግን በመጋዝ ተሰንጥቀው የሞቱት? ምን ሆነው ሰም እየተቀቡ እሳት ውስጥ ዘለው የገቡት? ምን ሆነው ነው ሚሽነሪ ሆነው ከገጠር ገጠር እየተንከራተቱ እየታሰሩ እየተገረፉ ለመሞት ፈቃደኛ ሆኑ? እንዴት ከሞት በረታ ፍቅራቸው! እንዴት ሞት ሊቀላቸው ቻለ? ሞት ለሰው ሁሉ የሚከብድ ሞት ለነሱ እንዴት መጫወቻ ሆናቸው! እንዴት ደስ እያላቸው እየሳቁ ሞቱ! እንዴት ተንከራተቱ! እንዴት ዞሩ! አንዳንድ ሰዎች ጋር እኮ አገልጋዮች ተገናኝታችሁ ስታወሩ እኔ በእውነት ጌታን ተቀብያለሁ እኔ ብለህ እኮ እንድትመለስ የሚያደርጉ ሰዎች አሉ። አንዳንድ ሰውስ ሃሌሉያ ጌታን ከተቀበልኩ 20 ዓመቴ ነው፣ እንዴት ነው ትመሰክራለህ? ወይ ጌታ እሱ እንኳን እኔ ብዙ ስጦታ የለኝም፣ እኔ ያው ጌታን አመልካለሁ ወደዋለሁ። አትወዱ። ጌታን ወዶ ስለሱ ዝም የሚል የለም። ጌታን ወዶ እሱን ለማገልገል በመነቤላ እንደዚህ የሚነሳ ሰው የለም። ጌታን ወዶ ተሰደብኩ ብሎ አገልግሎት የሚያቆም የለም። ጌታን ወዶ የእግዚአብሔርን ቤት ለማጥፋት ከውስጥ ሰው የሚያደራጅ የለም። አጋንንት ሉሲፈር። ጌታን የሚወድ ሰው ምን ልሁንልህ ኢኮኖሚ ነው፣ ምን ልሁንልህ፣ ምን ላርግልህ፣ የት ልሄድልህ፣ የቱን ጋብ ልዝጋልህ? እግዚአብሔር ሆይ እግዚአብሔር ሙቭ የሚያደርገው ሰው ትልቅ ክሩሴድ ማድረግ እግዚአብሔር ምን ይገርመዋል? ዓለም ላይ ያለው ህዝብ እኮ በገንቦ ውስጥ እንዳለች ጠብታ። እግዚአብሔር በክሩሴድ አይገረምም። ህንፃ ቸርች ትላልቅ በመስራት አሜሪካ ብታዩላችሁ፣ አውሮፓ ምን የመሳሰለ ማሲቭ ቢልዲንግ ሳር በቅሎበት የቸርቹ ባለቤቶች አርጅተው ሞቶ የሚወስድ ጠፍቶ ማት ቢልዲንግ አለ። እግዚአብሔር በቢልዲንግ ሙቭ ዳዩ። እግዚአብሔር በህዝብ ብዛት አይገረም። እግዚአብሔር አንተ ያገለግልኩ የወጣውን የወረድከውን አይደለም፣ ልብ ውስጥ ያለው ሙቀት። ጌታን ስትወደው ቸርች ስታጸዳ በፍቅር ስለሆነ ከትልቅ ክሩሴድ የበለጠ እግዚአብሔር ያያል። የምትሰራው ማንኛውንም ስራ እሱን በመውደድ የምትሰራ ከሆነ እግዚአብሔር እሱን ነው የሚወስደው። ዓይን ያላየው ጆሮ ያልሰማው በማንም ልብ ያልታሰበው እግዚአብሔር ለሚወዱት ያዘጋጀው ተብሎ እንደተጻፈ። ጌታ ሆይ እኔ አንተ እንደምትፈልገው እየወደድኩ እንዳልሆነ አውቃለሁ። እባክህን በምህረት አግዘኝ። ራእይ 2:4 ዳሩ ግን የምነቅፍብህ ነገር አለኝ፣ የቀደመው ፍቅርህን ትተሃል። But I have this charge against you that you have left your first love. You have lost the depths of love that you first had for me. ቤተክርስቲያንን እኮ ነው ያ የቀደመው ፍቅር። ያ ሌሊት በሌሊት ጋቢ ለብሰህ ቸርች የምትመጣው የለም። ያ መንፈስ ቅዱስ ሲመጣ ሴንሲቲቭ ሆነ ድሮ የምትነካው የለም። አሁን የእግዚአብሔርን ድምፅ ለመስማት ከቤት ተጎትተህ ነው የምትወጣው። ምክንያት ካገኘ ሁሉ ትቀራለህ። ድሮ ግን ጭንቅል ግንባር ላይ ሽጉጥ ቢደቀን አትቀርም። ስለ ጌታ አውርተህ አትጨርስም። ከተንበረከክ አትነሳ። አሁን ትዝ አይልህም። አግረው ቤተክርስቲያንን እኮ ነው የወቀሰው። ቤት የቀደመው ፍቅርህን ትተሃል። ያ ረሃብ የለም። ንስሐ ግባ። እስቲ ቀጥል። እንግዲህ ወዴት እንደወደቅህ አስብ። ንስሐ ግባ። የቀደመውን ስራን አድርግ፣ አለበዚያ ያመጣብሃለሁ። ንስሐ ባትገባ መቅረዝህን ከስፍራው እወስድብሃለሁ።
ንስሐ የሚገባው ምንድነው? ወደ ቀድሞ ፍቅር በመመለስ መቅረዝ፣ ቅባት፣ አገልግሎት፣ አንተ ላይ ያለው ግሬስ ወስድብሃለሁ። ብዙ የተወሰደባቸው አሉ። it is the highest revelation። የሚወደኝን አባቴ ይወደዋል። ወደሱ መተን ዘቤት መኖሪያ እናደርጋለን። የሚወደኝን ራሴን ገልጥለት። መገለጥ የምትፈልጉ ከሆነ ኢየሱስን መውደድ። ኢየሱስን ለመውደድ እኮ ቃል ውስጥ መግባት፣ ያደረገልህን ስታስብ፣ ነፍስህ እምቢ ስትል ነፍሴ ሆይ እግዚአብሔርን ባርኪ፣ ውለታውን አትርሺ፣ ኃጢአትሽን ይቅር ይላል፣ ምኞትሽን ከበረከቱ ያጠግባል፣ ጎልማስነትሽን እንደ ንስሩ ያድሳል። ነፍሴ ሆይ ድካም ድካም ተሰምቶኛል፣ ተነሺ 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 ተነሺ፣ ያዳነሽን ጌታ ተነሺ፣ ከምድር ግራቪቲ ውጪ። ነፍሴ ሆይ ይቅርብሽ። ባይብል ስተዲ ሲባል መጽሐፍ ቅዱስን ይዘህ ትሮጥ የነበርከው ልጅ ጌታን ያሳዘንሽ ሲመስልሽ ሌሊቱን በሙሉ ጌታን አሳዘንኩ ብለሽ ስታለቅሽ ታድሪ የነበርሽው ልጅ የሆነን ሰው አሳዘንኩ ብለህ ይቅርታ እስከምትጠይቀው ድረስ ፀሐይ እንዳይገባ ስንት ኪሎ ሜትር አቋርጠ ቤት አንኳክተ ይቅርታ ስትጠይቅ የነበረ ሰው አሁን ከሚሊዮን ሰው ጋር ተጣልተ ምንም አይመስልም። you don't care። ከባድ ንዛዜ እኮ ነው እግዚአብሔርን አለመውደድ፣ ሴንሲቲቪቲን ማጣት። ጌታ ሆይ ወደ ፍቅር መልሰን የወደዳቸውን እስከ መጨረሻ ድረስ ወደዳቸው። አሁን ኢየሱስ እንደኔና እንደናንተ መሃል መንገድ ላይ ሐሳቡን የሚቀይር ቢሆን ኖሮስ ብንደብረውስ መሃል ላይ ይሄ ህዝብ ሞትኩለትም ደሜን አፈሰስኩለትም ምን አረኩለትም ያው ነው አትድኗትም ባይ ባይ የሚል አይነት አምላክ ቢሆንስ? እኔ እግዚአብሔርን በጣም የማምነው ለምን እንደሆነ ልንገራችሁ፣ ኢየሱስን ስለገደለው ነው። እግዚአብሔር አብ ኢየሱስን ባይገለው ኖሮ ምንም የዘላለም ህይወት ዋስትና የለንም። ስለዚህ እግዚአብሔር ዓለም ሁሉ ኃጢአት ሰራ፣ እኔ ኃጢአት አልወድም አለ፣ ኃጢአት የሰራውን እቀጣለሁ አለ። ከዛ ደግሞ እኛን ማዳን ፈለገ። ስለዚህ ኃጢአቱን ራሱ መቀበል አለበት፣ ራሱ መሞት አለበት። ስለዚህ የመጨረሻውን ጭካኔ ጨክኖ የዓለምን ሁሉ ኃጢአት ልጁ ላይ አድርጎ ገደለው። ስለዚህ እግዚአብሔርን አምነዋለሁ፣ የዘላለም ህይወቴን አምነዋለሁ፣ ፔናልቲው እንዲከፈል በማድረጉ አምነዋለሁ፣ ነገም ሐሳቡን እንደማይቀይር አምነዋለሁ። ኢየሱስ ሳይሞት ግን እንዲሁ ምሬሃለሁ ቢለኝ እንዲሁ መሃል ላይ ደግሞ አይ ሐሳቤን ቀይሬያለሁ ሊለኝ ሐሳቡን የማይቀይር አምላክ። አሜን። የወደዳቸውን እስከ መጨረሻ ወደዳቸው። ለዚህ ነው እግዚአብሔርን የምወደው። አይተወኝም መሃል መንገድ ላይ በሞትለት ማን ሞትልኝ አለ አይለኝም። አገልግየው ማን አገልግለኛል አይለኝም።